እኔ ብቻ ነው የሚያምነው እንጂ ሰውን አምኜ አላውቅም። አንተን ማን የፈጠረ? እኔ የምጠይቅ ጥያቄ መልስልኝ። አንተ እኔን የፈጠረኝ ሰማይ ላይ ያለው ጌታዬ እኔ ማምንበት አላህ እሱ ነው የፈጠረኝ ብዬ አምናለሁ። አንተ ደግሞ አንተን ማን ፈጠረ ብለህ ታምናለህ? አባቴ ነው ፈጠረን። የአንተ ፈጣሪ አባትን እናቴ ብለህ የምታስበው? አዎ። ዛህራ አባትና እናትህን ማን ፈጠራቸው? የመጨረሻ አባትና እናትህን ማን ፈጠራቸው? አባትና እናትህ አለ፣ ሌላ አባትና እናት እያለ እነዚያ ማን ፈጠራቸው? የመጀመሪያዎቹ እኔ የሚያምነው አባቴና እናቴ ነው ብቻ። ለእኔ የሚያውቀው ሰው ማንም የለም። አባትና እናትን ማን የፈጠራቸው? እኔ ምን አውቃለሁ? እኔ ደግሞ ስለዚህ አባትና እናትን ጠይቃቸው አታውቅም? እናንተ ማን የፈጠራችሁ ብለህ አልጠይቅም። እኔ ለምን? ኧረ እኔ እየኖረን ነው። ኦኬ ስማ፣ አንተ በነገራችን ላይ ሳውዝ አፍሪካ ነው ያለው አይደለ? አዎ። ኦኬ እዚች ጋር ኮምፒውተር ላይ የት እንዳለ አውጥቼው ነው። ሳውዝ አፍሪካ ነው ያለው። ለማንኛውም ስማ አንተ አሁን ስራ ላይ ነው መሰለኝ፣ ትንሽ ስራ ላይ ነው፣ ውጭ ነው ያለው። እሺ በቃ የሚመቸኝ ሰዓት አስገባኝ። እኔ ግን እዚች ይሄን ምድር የፈጠረ አንተን የፈጠረ እኔን የፈጠረ እዚህ ጋር ያለን ሰዎች ጠቅላላ 564 ሰዎችን የፈጠረ አንድ ፈጣሪ አላህ ነው ብዬ ነው ማምነው። እኔንማ በጣም ይወዳለሁ ሙስሊም መሆንም ማለት ነው። እኔ ሙስሊም አይደለም እንጂ ሙስሊምን በጣም ይወዳለሁ ደግሞ። ኦኬ ስለዚህ ለምን አሌክስ ለምን አንተ እድሉን ስላላገኘ ነው የመማሩና ሰው ሊያስረዳ እድሉን አላገኘም። ፈጣሪ እንዳለ ፈጣሪ እንደፈጠረኝ አባትህ እናትህ እንደፈጠረ ማስረጃ አለ። ለምን እኔ በማስረጃ አናስረዳህም? ግን አሁን ያለህበት ቦታ ገበያ ላይ ድምፅ ስላለ ተረጋግተህ ቁጭ ብለህ ለምን በደንብ አናስረዳም? ዛሬ ማታ ትመጣለህ። እሺ በቃ በውስጥ ይሻላል እኮ ኢንቦክስ ምናምን ማለት ነው። አድርገኝ እኔ በቃ እናስረዳለን። እኔ ፎሎ አሌክስ ሳይወጣ ፎሎ አድርገኝ። እኔ ፎሎ አድርገኝና የትኛውን ቦታ ላይ ስገባ ሳቢ በለኝ፣ እኔ ያስገባለሁ። የፈለከውን ሙባረክ እንኳን ባይገባ እኛ እናስረዳሃለን። እኛ መግባት ይችላል። 24 ሰዓት አለን ኦልሬዲ እንትን ላይ ወላሂ። እሺ ፎሎ አድርገንና በሚመች ሰዓት ና ቶሎ። አሁን አሌክስ ስራ ላይ ስለሆንክ እኔ አሁን ላስረዳ እችላለሁ ወይ እህታችን ልታስረዳ ትችላለህ። ግን አሁን ስራ ላይ ስለሆንክ ትኩረትህ ስራ ላይ እንዳይሆን። ለምን አሁን እኛ የምናስረዳህን ነገር በደንብ ልታዳምጣን ጆሮ ያስፈልጋል፣ ግድ ይላል። አንድ ነገር ላይ ደግሞ በሁለት እንደዚህ እናደርግና በደንብ እናስረዳለን። እሺ አሌክስ ኦኬ በቃ ማታ አካባቢ እመጣለሁ። በተረፈ አላህ ያግዝህ። አላህ ቀጥተኛው መንገድ ይምራ። አሚን በል። እሺ በቃ ጥሩ ነው። ኦኬ ዛህራ هذا اهتم فيه كويس والله ፎሎ አድርጊውና አላህ አይ እሱ ፎሎ ካደረገኝ እኔ እመጣለታለሁ፣ ያስገባዋለሁ ኢንሻአላህ ሲመጣ። ወንድሞችም ስላሉ ይመልሱለታል ኢንሻአላህ። ችግር የለውም። በዛ እናደርጋለን። ጀማ ምን ትላላችሁ? እኔ አሁን ዙር ሊደርስ ስንት ሰዓት? አንድ ሰዓት 50 ደቂቃ ነው የቀረው። ያው ግን እኔም የሰው ልጅ ነኝ፣ መብላት መጠጣት አለብኝ። ከፈጅር ሰግጄ እዚህ ከእናንተ ጋር ቁጭ ብያለሁ ላይ ትንሽ እስኪ 6 ሰዓት ከ9 ደቂቃ ነው እስካሁን ድረስ ከገባን ድረስ ላይፋችን ስንት ሰው ተከታትለዋል? ቆይ ላሳያችሁ። ስክሪንሾት ላድርግና ስክሪንሾት እኮ የአይፎን እኮ አንዳንዴ ቆይ መጥ ያዋልጫዋል። እኔ በዛኛው ስለለመድኩ ነው፣ ይቅርታ አድርጉልኝ አንዴ። ኦልራይት ኦኬ እሺ። ያው
ይታያችኋል? አይታይም አይደል? እንዲታይ ቆይ፣ ሲስተሙ በእጃችን ነው። አብሽሩ፣ እናስተካክላለን። ኦኬ አሁን ግን ይታያል። 23,600 ይኸው ይታያል። 23,600 ሰው ተከታትለናል። አልሐምዱሊላህ። ከ26,600 ስለሆነ ደግሞ አንድ ሰው ሻሃዳ ይዘዋል። አልሐምዱሊላህ። የራሱ ትልቅ ነው። ይሄ ያለ አይደለ እንዴ? ከምንም በላይ ማለት ነው። አልሐምዱሊላህ። ትልቁ ነገር ይሄ ነው። ከ26,000 ምናምን ሰው ከተከታተለን አንድ ሰው ገብቶ ሻሃዳ ይዘዋል። አልሐምዱሊላህ። አላህ ምስጋና ይገባው። ከምንም በላይ ማለት ነው። ትልቁ ነገር ይሄ ነው። ኢንሻአላህ እኔም በኋላ ዞን ልስገድና ትንሽ ምግባችን በልተን ሰራለሁ። ዛሬ ማታ እንግዳ ትኖረናለች ቢዝኒላ። ወደ እስልምና እንዴት እንደመጣው ታሪኬ የኔ ለየት ያለ ነው። ሻሃዳ በህልሜ ነው ያስኩት ብላለች እህታችን። እንዴ ሻሃዳ በህልም የተለየ ነገር ነው። ለየት ያለ ነገር ደግሞ ሲኖር ማወቅና ለሌላው አስተማሪ እንዲሆን እህታችን እጋብዛታለሁ ኢንሻአላህ ዛሬ ማታ። ምን ትላላችሁ? ሻሃዳ በህልም ኡስታዝ ኑሩ ያሲን ሲያሲዘኝና ይወጣለች እና ፍላጎቱም እሷ ነበረ። ግን ያው የአላህ ፍቃድ ሆኖ ሌላ ሰው ነው ሻሃዳ ያስይዛት። ኢንሻአላህ እንጋብዛታለን። ቢዝኒላ አናግራት። እንደዛ ዛህራም ስራ ላይ ነሽ። አንቺም ኢንሻአላህ ስራሽን ስሪ። እኔም ኢንሻአላህ ልጆችን እንግዲህ እየጠበቁኝ ነው። ፓፓ ቁርስ አሰራልን እያሉ ነው። አና ዛራ አንዲ 5 አውላድ ማሻአላህ ተባረከላህ። አላህ ያሳድግልህ፣ ትልቅ ደረጃ ያድርስልህ። አሚን። መልካም ስራህን ይቀበል። ልጅ ማሳደግ በነገራችን ላይ ቀላል አይደለም። ትልቅ ኃላፊነት ነው አንድ ሰው ልጅ ሲወልድና አላህ ሷሊህ አድርጎ ያሳድግልህ ያ ረበል ዓለሚን። አሚን። ቅድም ወላሂ ቅድም እዚህ ላይፍ ላይ ነበርኩ። ለእነሱ ቁርስ ምናምን ሳይነሱ አዘጋጃለሁ ብዬ ማድ ቤት ገባው። ወደ ሌላ አንድ አጀንዳ መጣን። እዚህ መጣው። እነሱም እዚህ ጋር ቁጭ አሉ። ጠበቁኝ ሄዱ እዛ እና ኢንሻአላህ እነሱም ረፍት ላይ ስለሆኑ ትንሽ ልንከባከባቸው። ያው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለውናል? ኩሉ ራዒን መስኡሉን አን ረዒየቱ፣ ሁሉም ለኃላፊነቱ ይጠየቃል። እነዚህም የኛ አማና ናቸውና እነሱንም ኢንሻአላህ እንያቸው። ተመልሰን ኢንሻአላህ ከዙሁር በኋላ እመጣለሁ። እስከዛ ድረስ አላችሁበት አላህ ይጠብቃችሁ። እዚህ ጋር መግባት ፈልጋችሁ እንደ ድንገት ካላስገባናችሁ በንግግራችን ላይ ያስቀየምናችሁ ሰው ካለ የሰው ልጅንና ልንሳሳት እንችላለን። አንድ ማይሳሳት አላህ ብቻ ነው። ስለዚህ ሁላችሁም አፉ እንድትሉን ጠይቃለሁ። ላላቢ ይወዳችኋለሁ። ሹክረን ጀዛኩሙላሁ ኸይር። እዚህ ጋር ቁጭ ብላችሁ እነ እህት ሪማዝ እንደነ ሀዩ የተለያዩ እነ ኢልሃም እነ አይሻ ማሻአላህ ምርጥ እህቶች አሉኝ። እኔ አልሐምዱሊላህ ምርጥ የአኽራ እህቶች ያሉኝ እና አላህ ይጠብቅልኝ። እህቶች ስራም እየሰራችሁ እዚህ ጋር ከኛ ጋር ኮፒ ሊንክ እያደረጋችሁ ታፕታፕ እያደረጋችሁ ኮሜንት እያነበባችሁልን ወንድሞቻችንም ሁላችሁም እናመሰግናለን። ዛህረቴም አላህ ይጠብቅሽ ጀዛኪላ ኸይር። እስካሁን ድረስ ጥያቄም ለነበሩ እህትና ወንድሞች ጥያቄያቸውን ስትመልሽላቸው ነበር። በተረፈ ቅድም እንደነገርካችሁ ኢንሻአላህ በሚቀጥለው ሳምንት በ25 በ26 በ27 ሆላንድ ላይ የዳዕዋ ፕሮግራም አለ። እዛ ላይ መሄድ የምችሉ በተለይ ኤሮፓ ያላችሁ እዚህ ያደጋችሁ ልጆቻችሁን ይዛችሁ እዛ መሄድ ትችላላችሁ። ልጆቻችሁን በደሚከባከብላቸው ሰው አለ፣ እዛ ይጠብቁላችኋል። እዛ ሄዳችሁ ኢንሻአላህ እኔ ያለፈው አመት እዚህ ፕሮግራም ላይ ተገኝቼ ነበረ። በጣም ጥሩ ሰዓት ነው ያሳለፍኩት። ስክሪንሾት አድርጉት። እዚህ ኦልሞስት 600 ሰዎች አለን። 400 ሰዎች ነው የሚታየኝ። 25 26 27 ላይ ሆላንድ ላይ እነዚህ ኡስታዝ ከአሜሪካ ይመጣሉ። የተለያየ ዳዕዋ ፕሮግራም አለ። ኢንሻአላህ እዛ መገኘት የምትችሉ እንድትገኙ እላለሁ። እኔም ትናንትና የሰማሁት ኢንሻአላህ እህታችን እዚህ ያለች። በተረፈ ጥያቄ ያላችሁ ሰዎች እዛ መምጣት የምትፈልጉ እንዴት ነው ሙቤ ሆቴል የምንይዘው ቦታው እንዴት ነው? ጥያቄ ያላችሁ እህትና ወንድሞች እዚህ ጋር ከታች እህታችን አለች። እሷን ፎሎ አድርጓትና ኢንሻአላህ ጥያቄያቸውን ትመልስላቸዋለች። እቻትና ትህቴና ሌላ አስገባት ማለሽ ቾክላለሁ፣ ግን ፎሎ አድርጓትና እዛ ዋናው ከፕሮግራሙ ካዘጋጀችው አንዷ ስለሆነች እህታችን። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም። ሹክረን በጣም ማንም ሳይልህ በራስህ አነሳሽለት ስላረከ ዛሬ ሹክረን ጀዛከላ ኸይር። ነገሩ ጉዳይ ያንተም ጉዳይ ነው። አውሮፓ ላይ ሙስሊሞች እንዴት እንደምንኖር ታውቃለህ። በምን አይነት ኮሚኒቲ ድጋፍ እንደሚያስፈልገን ታውቃለህ። እንሻአላህ ፕሮፋይል ላይ ለምታዩት ፎቶ የኔ አይደለም
የሪም ጎልዴ ጓደኛዬ ነው። የእሷን ማስታወቂያ ለማድረግ ብዬ ነው። ዋናው እንትኑ ፕሮፋይሌ ላይ አለ ከነስ ቴሌፎኑ ከነ ማስታወቂያው አለ። ሙቤ አንድ ማስታወቂያ አለ በቃል በአማርኛ የተነገረ የመጀመሪያው ላይ ብትከፍተውና ቢያዳምጡ ደስ ይለኛል። ችግር የለም አብሽር። ማስታወቂያ ልክ ከ3 ከ5 ሰከንድ በኋላ ማስታወቂያው ይቀጥላል። እሱም ቢያል ብታሰማው አንተ እንዳትቀር ታስፈልግ